ከፍታለሁኝ ማስረጃ የቱ ጋር ያለው ንገረኝ። አስካሪ ሰላት ባልኩ አርካን ሰምን ማስረጃ ታለ ንገረኝ። የቱ ጋር ላውጣ ማስረጃ ንገረኝ። ከየቱ ጋር ላውጣ? አሁን እኔ ፎሎ ስለሌለኝ ነው እንጂ ከፍት ነበር አልከኝ። እኔ ፎሎወር አለኝ። ያው በቃ ከፍታለሁ። ንገረኝ የቱ ጋር ያለው ማስረጃ እና እየካልከው አይደለም ያልከው ንገረኝ። የቱ ጋር ማስረጃ ነው የተጠየቀው? ለተናገርከው ነገር የቱ ጋር ያለው ማስረጃ? ጠቀሳለሁ 14 ነክሰልሃለሁ 13 እንደሆነ ምንም እንደሆነ ጠቅሳለሁ። ከአንዱ አላለፍኩም። ወላሂ ከአንዱ አላለፍኩም። ንያ ከአርካኑ ሶላት የቱ ጋር ነው? በጣም ተሳፈረ ብዙ ሰው ያለው ደግሞ አታሳፈረሽ አትፈር የቱ ጋር ያለው ማስረጃ? የቱ ጋር ነው ማስረጃ? የቱ ጋር ነው ማስረጃ? አርካን ሰላት ምንም ማስረጃ እንትን አለን። ንያ ከአርካኑ ሶላት ለመሆን ማስረጃ አምጣ። የቱ ጋር ነው ያለው? አሁን ፎሎወር ስለሌለኝ ነው ብለኸኛል። እኔ ከፍታለሁኝ ምንጩን ብቻ ነገር የቱ ጋር አወጣ? ይሄ ሰው ስርዓት ሆነ እስላማዊ ስርዓት ምንድነው? እንትን ማስረጃ የምነግርህ እስላማዊ ስርዓት የታወቀ ስርዓት ነው። እሺ ማስረጃ የቱ ጋር ነው ያለው እኮ? ማስረጃው ይሄ ስርዓት የታወቀ ስርዓት ማለት የታወቀ የሚባል ነገር ማስረጃ ሃይማኖት የሚያዘው የቱ ጋር ነው ማስረጃ? በቃ የለም ያልከኝ ካልክ ነው አይደል? ካልክ ሆነ ነገር ማስረጃ የለብኝ ነገር ማስረጃ ወዴት ማለት ነው? ማስረጃ እኮ ስላፈልክ ነው። እኔ ጥያቄ እንዳትመልስ ማለት እንደዚህ ምጠራ ነገር እኔ መጀመሪያም ጥያቄ አለመልስ። አሁን ቅድም ፎሎወር ስለሌለኝ ነው አያችሁ። እኔ ከፍታለሁ ችግር የለውም ብቻ ማስረጃውን ንገረኝ አልኩት። ወፍ የለም አልነግርህም አልኩት። የት እንዳለ አልነግርህም ብቻ ጦጣ። እነዚህ ናቸው እንግዲህ ሙስሊም ነበርኩ ብሎ እንትን የሚለው አያችሁ። እሱ ማስረጃ አለኝ ግን ፎሎወር ስለሌለኝ አይከፍትልኝም ቪዲዮ ያለ። እሺ እኔ ከፍታለሁኝ። ኧረ እባክህ ስጠኝ ማስረጃውን። ወፍ አያችሁት? የሙስሊም ስም አድርጎ ነው የከፈተው። ይህ ስም ፌስቡክም ላይ ያውቀዋለሁ። ሁሌ እስልምናን ይሳደባሉ። ገብታችኋል አይደለ? የሚሳደብ እንትን ይለጥፋሉ። እኛ ሙስሊም ነበርኩኝ ከእስልምና ወጥቼ ነው። ለምን ታፍራላችሁ? በሃይማኖታችሁ ከፈራችሁበት አትኖሩበት። ገብታችኋል አይደል? ከፈራችሁበት ሰላም እሱ ስላስገባኝ በጣም አመሰግናለሁ ብራዘር። ስለዚህ እኔ ሙስሊም ነበርኩኝ እንትን ነበርኩኝ ምናምን ማለት አያስፈልግም። ጥያቄ ካለ በግልጽ በእስልምና ላይ እኔ ክርስቲያን ላይ ጥያቄ አለ። አሁን ስለ ሶላት ነው የጠየቁት። ስለ ሶላት አንድ ህፃን ልጅ አዝብ ታደርገው ልጠይቀው ይመልስልሃል። ያዝናል። እሺ ያኔ በቅሬዳኛ በሀገር ሽማግሌ ይዙናል። ቤተሰብ ለሸሪዓ ፍርድ ቤት ወይም በአካባቢያችን በሚገኝ ሸሪዓ ፍርድ ቤት ኒካህ
ሸሪዓ ፍርድ ቤት ሄዳችሁ ዳታን ተለቡ ዴኪረ ገዘተ ኒካ ሰሩልን ብላችሁ Tapi kan itu lalu jalan.